እናንተዬ ጉድ 1 ኪሎ በርበሬ 1000 ብር ገባ ጋይስ 1 ኪሎ በርበሬ 1000 ብር ጉድ የልብስ መስፊያ መርፌ ጉድ 5 ብር የነበረው 75 ብር ገባ ምንድነው ወስፌ የራስ መሰንጠቂያ ወይም ደግሞ የሰፌድ መስፊያ በሉተኝ ጉድ 300 ብር አንድ ወስፌን አውቃችሁታል እንደዚህ የሚሰቀው ደግሞ ራስስ የሚሰነጠቅበት ድሮ እናቶቻችን ጸጉር ሲሰራሩ በወስፌ ነው የሚሰነጣ ጉድ እሱም ሰው ሆኖ ማን ሊፈልገው ነው አንፈልግም በቃ በርበሬው 1000 ብር ከሆነ 1 ኪሎ የወስፌውን ትተው በቃ ስፌትም ቀረ ራስ መሰንጠቅም ጸጉር እንደዚህ መክፈልም ቀረ በወስፌ አይደል እንዴ ስለዚህ የወስፌው 300 ብር ተወስዶ ከበርበሬው ይሁን በቃ ከዛስ በርበሬ ኪሎው 700 ብር ይሁንልን ምንድነው ጉድ ማንሰማው ነገር የለም ምንድነው ይሄ ኑሮ ውድነት ምን እየሆነ ነው በዚህ አጋጣሚ ደግሞ ሆ ብሎ እንዴት ኑሮ ተወደደ ብለን ብንወጣ ደግሞ ጭፍ ነው የሚደረገው ይሄ ምስኪኑ ማህበረሰብ አረ ምንድነው አረ ምን ይሻው ነው ቆይ የኑሮ ውድነት እኛስ እሺ ችግር የለው እዛ ጋር ቤተሰብ እንዴት ነው የሚኖረው ያለ የት እየሄድን ነው ቆይ የኑሮ ውድነት ምንድነው እኔ አልገባኝም 1 ኪሎ በርበሬ 1000 ብር የራስ መሰንጠቂያ ወስፌ 300 ብር ምንድነው ቆይ የልብስ መስፊያ 75 ብር መርፌና ክር በቃ ተቀዶ እንልበሰው ልብሱን ችግር የለውም ተቀዶ አንስፋው በቃ ጣጣ የለውም ሰው ከጁ ወደ አፉ ባገኘ ሽሮ እንትን የሚጨመርበት ምንድነው የሚባል አፈር ቀይ አፈር اللهم صل وسلم على محمد اللهم صل وسلم على سيدنا محمد اسجلي